በጣም አሳዘነኝ፣ አስለቀሰኝ። እኔ ሄጄ ነበር እንግዲህ መቼም በእውነቱ የእናንተ ተላላኪ እኔ እናንተ ልካችሁኝ ሄጃለሁ። በእውነቱ እናንተም ደግሞ ደርሳችሁ ጠይቁ። ያየሁት አስለቀሰኝ። ሕፃኗ ልጅ ከዚህ ከማደንዘዣው ላይ ነቃችና በዚያ በኩል እናቷ ስለተኛች እናቴ እንዴት ናት ተሻላት ወይ ትላለች። ደግሞ የሚገርመው እኮ የወንድሟን ማረፍ አልሰማችም። እዩ እግዚአብሔር ልጆች፣ እንዲህ አይነት አደጋ፣ እንዲህ አይነት ችግር፣ እንዲህ አይነት በጣም አያስለቅስም? የእግዚአብሔር ልጆች በቃ አሁን ያረፉት አረፉ፣ ወደማያልፈው ሄዱ። ምንም አይደለም። ነፍሳቸውን በገነት መንግሥተ ሰማያት ያሳርፍልን። ቢኖሩ ጠርተን እንጠቀማቸዋለን። ኑ በዚህ ጋር እጣኑን ይዛችሁ ነው፣ ጧፉን ይዛችሁ ነው፣ ኑ እዚህ ጋር የተጎዱትን የተራቡትን አብሉ እንላቸዋለን። ግን ያው የተሰጣቸው ቀን ስለሆነ ሄዱ። ምንም አይደለም። ይሄ እግዚአብሔር በዚያ በሰላሙ ቦታ ያኖርልን። የቀሩትን ደግሞ እስቲ ጠይቋቸው። ለ5 ለ10 ሆናችሁ እስቲ ጠይቀ። ይሄ እናንተ መገለጫችሁን የእግዚአብሔር ልጅ። መከራም ሲመጣ ደግሞ ለኛ መታያ መድመቂያችን ነው እንጂ ሌላ ጉዳይ አይደለም። ይኸውልህ በሃይማኖት ስንኖር እንዲህ አይነት ነገር አለ። ምንም ያስፈራ ጉዳይ አይደለም። እግዚአብሔር ከመንግስቱ ያስወጣን እንጂ የዚህ ዓለም ነገር ምንም አይጠቅም። እና ስለዚህ እባካችሁ እናንተ የአቡነ ተክለ ሃይማኖት በረከት በእውነት የእሳቸውን የጻድቁን በረከት ያገኛችሁ የሁለተኛውንም የአባታችን የደጉን በእውነቱ የእሳቸውንም በረከት የእሳቸው ጸሎትም ሁልቀን ከእናንተ ጋር ስላለ እነዚህንም እርዷቸው፣ ጠይቋቸው። ደስ ብላችሁ ጠይቁ። አይዟችሁ። የእናንተ ወንድሞች እህቶች፣ አባቶች፣ እናቶች ናቸው። ጠይቋቸው። እግዚአብሔር ይማራችሁ በሏቸው። የሚያስፈልጉንም አሁን መግለጫ እኮ መግለጫ ምን ይሆናል ብላችሁ ነው። እስቲ ደረስ በሉ። በእግራችሁ ተረግጣችሁ እዩ። መከራውንም እዩ እስቲ እንዲሁ እንዴት ያለ ነገር እንደሆነ እና ሌላው ነገር ደግሞ ወደምንጓዝበትም የምንሰራውን ስራም እግዚአብሔር እንዲያሳካልን በጸሎት ነው መንቀሳቀስ። እንዲሁ በጉልበት አይሆንም፣ በገንዘብም ብዛት አይሆንም፣ በእውቀትም አይሆንም። እግዚአብሔር ሲፈቅድ ነው። እንግዲህ መቼም ወደ አንድ መንደር ሂደን በዚያ የምንሰራውን ነገር ሁሉ የምናደርገው እሱ ካልፈቀደ አይሆንም እና ስለዚህ በዚህ አይነት ስራችን መስራት አለብን።